እስር ቤት እያለን አንድ ባለስልጣን ጥያቄ ጠየቀን። አንድ ጥያቄ ብቻ አይደለም ለነገ ተያያዥ የሆነ ሁለት ጥያቄ ነው የጠየቀን። እስር ቤት ከገባችሁ የመጀመሪያው ጥያቄ እስር ቤት ከገባችሁ ስንት ሰው መለመላችሁ የሚል ነው። ምልመላ ታውቃላችሁ አይደል እንዴ? መለመለው ይባላል ለሆነ ዓላማ። በዛ ዘመን ሰውን ካግባባ መለመለው ይባላል። እና በዚያ ቋንቋ ነው እኛን ሌላ ቋንቋ ስለማይችል ሰውየው የኛን ማለት ነው ለስንት ሰው መሰከራችሁን ለማለት ነው የፈለገው እሱ። እና ስንት ሰው መለመላችሁ ብሎ ጠየቀን። ምን ለማለት እንደፈለገ ገብቶን መልስ ሰጠን። ወደ ዝርዝሩ አልሄድም። ልዩ ልዩ የሚመስል ግን አንድ አይነት መልስ ነው የሰጠነው በቦታው የነበር። ሁለተኛው ጥያቄ አሁን ብንፈታችሁ ተሰብካላችሁ አትሰብኩም የሚል ነው። ልዩ ልዩ የሚመስል ግን አንድ አይነት መልስ ነው የሰጠነው ለዚህኛው። እና ከመካከላችን አንደኛው የሰጠው መልስ ምን የሚል ነበረ? እዚያ ውጪ ያሉትን ተውና አሁን እዚህ ፊታችን የምትገኙ እናንተ ራሳችሁ ጌታን ብትቀበሉ ደስ ይለናል አለው። ከዛ በኋላ ባለስልጣኑን ተከትለው የመጡ ንዑሳን ባለስልጣኖችም እዚያ ቦታ ነበሩና ያልጠበቁት መልስ ስለሆነባቸው ከት ብለው ሳቁ። እና ሰውየውን ጭምር ማለት ነው ስቆ 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 ከዛ አሁን እሺ የሚያሳምን ጥቅስ ንገረኝ አለው። የሚያሳምን ጥቅስ ከመጽሐፍ ቅዱስ ንገረኝ ሲለው የምትፈልጉት ከልብ ከሆነ እናገራለሁ አለ። ንገረኝ አለ። እሺ በእርሱ የሚያምን ሁሉ ባለስልጣኑን ጨምሮ ማለት ነው በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል የሚል ቃል አለ አለው። የት ነው እንደዚህ የተጻፈው አለ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ነው አለው። ወደዚያ ከመሄዱ በፊት ዓለሙን ወዷል አይልም ብሎ ተከራክሮት ነበረ። ወዷል አይልም ለውጧል ነው የሚለው ሲል አይ ወዷል ነው የሚለው ሆነ መልሱ። መጽሐፍ ቅዱስ አምጡልኝ፣ መጽሐፍ ቅዱስ አምጡልኛል። ደግነቱ በየጊዜው ከእጃችን እየተዘረፈ የሚወሰድ መጽሐፍ ቅዱስ እዚያ ወይኔ ቤት ቢሮ ነበርና ፖሊሱ ሮጦ አመጣው እና አምጥቶ ሰጠው ለሰውየው። እኔ እኮ መጽሐፍ ቅዱስ አውቃለሁ፣ ዩጋንዳ ድረስ ሄጄ ከባይብል ሶሳይቲ ዲፕሎማ ይዤ የመጣው ሰው ነኝ ብሎናል። ባይብል ሶሳይቲ ዲፕሎማ ሲሰጥ ይታያችሁ እንግዲህና እና አሁን መጽሐፉን አምጥተው ሲሰጡ የዮሐንስ ወንጌልን ለመግለጥ ትንሽ ተቸጋገረና ቀድሞ ጌታን ያውቅ የነበረ በኋላ የደከመ ሰው አጠገቡ ተቀምጦ ነበርና ተቀብሎ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 አወጣለት። ከዚያ አይ ወዷል ነው የሚለው ሲል ሸምድዶታል ማለት ነው አለ። ለውጧል ሳይሆን ወዷል ነው የሚለው። በዚህ መልኩ ያው ንግግሩ ትንሽ ቀጥሏል። እኔ አሁን እዚሁ ላይ ልቁረጥ። ሕይወት ጎዳና ፈተና ይበዛ ጌታን እየጠራ ንጹሕ ሰው አይጠፋ እጄን ያዘኝ